ፈልገው መዳም ብቻ ነበር በምንም አይነት ሚንስ ብዙ አይነት ወይችን አስባለሁ እንደዛ ከዚህ ነገር እንትን ምልበትን መንገር ማለት ነው የዛኔ ደግሞ የሆነ ስሜት ሲሰማሽ እንጃ ሰምቶሽ የዛኔ አይደለም ምረሽው ያደግሽ ስመጪ እቤትም ሄደሽ ታስቢያለሽ እና በጣም ከባድ ነበር ለምን ነው ፋሚሊ መመስረት አልችልም ብለ ያሰብከው ምክንያቱም እንደዛ እንጃ ሰው የሚቀርበኝ አይመስለኝም ማለት እንደዛ ሰው የሚያስፈራ ነገር አድርጌ ነበር ሂውመርም እየመሰላቸው አንዳንድ ሰዎች የሆነ ደስ ማይል ነገር ይጽፋሉ እዚህ ምድር ላይ ፖዚቲቭ መሆን የተቻለ ኔጋቲቭ ባይኮን ባይኔ ማለት እንደዛ የሆነ መጥፎ ነገር ስትጽፊ አንቺ የምትጠቀሚው ምንም ነገር የለም ተመለስ ብትኝ ኖርማሊ ይጥፋልህና ወደ ድሮ ፉሊ ተመለስ ብትኝ እሺ አልልሽ ይሄንን ማንነቴን ወደድኩት ጎዳና ሞትቼ ነበር የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው በአዲስ አበባ ፖሊስ ደረጃ በክፍለ ከተማ ደረጃ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ አሁን ተስፋ የተመለሰ ትክክለኛ ቦታ ነው ያለው መነሳት የማይቻልበት ነገር የለም ተባርክ ያለው ብዬ አምናለሁ የበፊቱን ህይወቴን አልቆራበትም ይሄንን ኖት እንዲያደርጉት ፈልጋለሁ ሃይ ቪኪ ሃይ ሰላም ነው እንዴት ነህ እግዚአብሔር ይመስገን እስኪ ሙሉ ስምህን አስተዋውቅልን ስሜ በረከት አፈወርቅ እባላለሁ ከአርባ ምንጭ ነው የመጣሁት ኦ በረከት እስኪ ስለራስህ ንገረን በረከት ማን ነው ብንል በረከት ማን ነው ትለናለህ በረከት 3ኛ ዓመት የዩኒቨርሲቲ ተማሪ ነኝ ኦኬ ምንድነው የምታጠናው ኮምፒውተር ሳይንስ እማራለሁ የማታ ነው የምማረው እና ቀን ስራ ላይ ነው ማሳልፈው ደስ ይላል ኦኬ ነጋዴ ነህ አረረረ እንገዛለን እቃ ደስ ይለኛል ሱፍ ምናምን ፈልጉ ሰዎች ኦኬ ምንድነው የምትሸጣው አምባሳደር መሸጫ አለ አምባሳደር መሸጫና ይሰፋበት ቦታ ማለት ስፌት ቤት ማለት ኦኬ መጨረሻ ላይ ሊንክ እናስቀምጣለን ቦታውን እንትን እንድትለን ሶሻል ሚዲያዎችህን እያየው ነበረ ቲክቶክ ላይም በተጨማሪ ትንቀሳቀሳለህ መሰለኝ እና ሼር የምታረጋቸውን ስቶሪዎች እያየው ነበር እስኪ ከልጅነት ጋር ከህይወት ጋር ተያይዞ በከለርህ ጉዳይ ስታሳልፈው ስለነበረ ነገር አጫውተን ይሄ ነገር የጀመረኝ ከ5ኛ ክፍል ነው እናም የዛን ጊዜ ያው ልጅ ነበርኩ ምንም ስለ ነገሩ ማቀው ነገር አልነበረ ጀምረኝ ትችጋር ነበርና የጀመረው ከዛ ተመልሶ ጠፋ እናም እጄ ላይ መውጣት ጀመረ መልሶ ከዛ እንደዚህ እንደሆነ አላውቅም ነበር ከዛ ቤተሰቦች ቤት አዩ ምናምን ከዛ አባቴ በጣም ሞክሯል እንደዛ ህክምና ብዙ ሀገር ወስዶኛል ሐረር ድረስ ወስዶኛል ብዙ ጸበል ወስዶኛል እንትን እንደል ማለት ነው ከዚህ ነገር እንድፈወስ እናም ጻን ያለው ያው ሰዎች ከሰው ልዩ መሆን ከባድ ነው ተመሳሳይ መሆን ነው እንደዛ እንትን የሚለውና ሰዎች መንገድ ላይ ያስቆሙ ይጠይቁኛል በቃ ብዙ ነገር ይባላል እንደዛ ሰዎች ይጠይቁኛል ምን ነበር የሚጠይቁ መንገድ ላይ ምን ሆነ ነው ይሉኛል እኔ ምን ሆኜ እንደሆነ አላውቅም ዝም ብሎ ከብሬ ተነስቶ ጀመረኝና ምን ሆነ እንደዚህ ሆንከው ምናምን ያሉ ይጠይቁኛል እና እኔ ሲጀምር የተለያየ አይነት ምላሽ ነው ሰጠው ለሰው ምክንያቱም አላውቀውም እና እንደዛ እያልኩ ጓደኞች አሉ በጣም ቤስት ፍሬንዶቼ እና እነሱ እንጃ በጣም ሰው እንደዚህ አይነት እንትን እንዳይጠይቀኝ እንትን ይሉኛል በቃ ይከላከሉኛል አይነት ነገር ሰው ጋር መቅረብ ፈራለሁ እንደዛ ጻን ያለው ብዛት ማለት ነው ሰው ጋር መቅረብ ፈራለሁ ከቤት ራሱ ብዛት መውጣት አልወድም ጥያቄ እንዳትጠየቅ ሰዓቱ እንደዚህ እንትን አልሆንኩም ራሴን አላወቅኩም ነገሩንም አልተቀበልኩትም እና እንደዛ ከባድ ነበር የልጅነት ጊዜ ግን እግዚአብሔር ይመስገን ነው አልፈራም በጣም ደስ ይላል በተደጋጋሚ ስትጠየቅ ልጅ በነበር አሁን ሳይሆን ልጅ በነበርክበት አይምሮ ምን ነበር የሚሰማህ የምታስበው አንተ እኔ ደነግጣለሁ በቃ እንደምጠየቅ አውቃለሁ እኮ ግን ሰው አስቆሞ እንደዛ ሲጠይቀኝ ደነግጣለሁ ምለውን አላውቅም ማለት ደስ አይለኝም በቃ
ኮንፈርት አይሰማኝም ማለት እንደፈለኩ ወጥቼ መንቀሳቀስ አልችልም። ሰዎች ደግሞ እንደዛ አይነት ጥያቄ ሲጠይቁኝ ያው ደስ አይልም። በቃ ማለት ተመሳሳይ መሆን ነው ፈልገው በቻልኩት መጠን አንድ አይነት ኖርማል መሆን ነው ፈልገው፣ ግን ሲጠይቁኝ ይደብረኛል፣ ዲስኮምፈርት ያደርገኛል። እስኪ ትምህርት ቤት ደግሞ ምን አይነት ልጅ ነበርክ? ከአስተማሪዎች ጋር ከልጆች ጋር፣ ከዛ አንተ ራሱ ምን አይነት ተማሪ ነበርክ? ልጅነትህን ይዛኔ የነበረውን ነገር ንገረኝ። ልጅ ያለው ትምህርት ሞክራለሁ፣ አሪፍ ነበርኩ ማለት ይቻላል። ትምህርት ሞክራለሁ። እናም ትምህርት ቤት ውስጥ ኖርማሊ አንዴ ስላዩኝ አብዛኞቹ ሰዎች አዲስ ነገር አይሆንባቸውም ማለት ሁሌም እንደዛ ስለሚያዩ ለነሱ ኖርማል ነው። ትምህርት ቤት ሲጀምር ደስ የሚለኝ ቦታ ነው አላሽም። ምክንያቱም ማንም ሰው የሚጠይቀኝ ሰው የለም፣ ምንም እንደዛ ቼክ የሚያደርገኝ ሰው የለም። እዛ አካባቢ ያሉ ሰዎች እንደዛ ስለተቀበሉኝ ማለት ነው። በብዛት የሚጠይቁኝ መንገድ ላይም እንደዛ እንትን የሚሉኝ ወጣትና ህፃናት አይደሉም። እድሜያቸው ትንሽ ገፋ ያሉ ሰዎች አሉ። እንደዛ ህፃናት በጣም ህፃናት ሲሆኑ ይጠይቃሉ፣ እድሜያቸው ደግሞ በጣም ገፋ ሲልም ይጠይቃሉ እንደዛ። እና ትምህርት ቤት በጣም ደስ የሚል ጊዜ ነበር ያሳለፍኩት። እሱ ላይ በጣም ደስተኛ ነኝ። በጣም ወዳቸው ጓደኞች ነበሩኝ እና እንዳልኩሽ ትምህርት ሞክራለሁ። አሪፍ የትምህርት ጊዜ ነበር የነበረኝ። ምንም እንትን ያለክ ነገር የሚረብሽ ነገርም አልነበረም? የሚረብሸኝ ነገር አልነበረም። ህፃን እያለሁ ገና ሲጀምረኝ አካባቢ ያው ለሰው አዲስ ትሆኛለሽ፣ ብዙ ጥያቄዎችን ትጠይቂያለሽ። ትምህርት ቤት ደግሞ ስትቀይሪ ትጠይቂያለሽ። አዲስ ትምህርት ቤት ስትገቢ ያው ለዛ ኤንቫይሮንመንት አዲስ ስትሆኚ ሰው ይጠይቅሻል ጥያቄ፣ የዛኔ ትጠይቂያለሽ። ከዛ ውጭ ግን ያለው ትምህርት ቤት ደስ የሚል ጊዜ ነበር የነበረኝ። ኦኬ። ከዛ ፕሮሰሱ ከፍ እያለ ሲሄድ እንዴት ማድረግ ጀምረ ነበረ? ከዛ እያደግኩ ስመጣ ደግሞ ወደ 9 ወደ 8 ምናምን እያለው የዛኔ ነው በጣም ብዙ ጥያቄዎች አይምሮዬ ውስጥ መፈጠር የጀመሩት ማለት ነው። እስከዛ ህፃን ነበርኩ፣ ብዙም እንትን ማለት ስለማልችል ያው በሰዓቱ የሚሰማኝ ፊሊንግ ይሰማኝና እንደዛ እንትን እለዋል። ግን እያደግኩ ስመጣ አሁን እንዴት ነው ፊውቸር የሚሆነው? እንዴት ነው አሁን ቤተሰብ መስረት እችላለሁ ምናምን የሚል ብዙ ጥያቄ ነበረኝ አይምሮዬ ውስጥ። ሲጀምር እንደዛ መሆን አይመስለኝም ነበር። ሲጀምር በቃ ከሰው ራሴን ማግለል እየጀመርኩ መጣሁ ማለት ነው ዛኔ። እናም በጣም እንጃ እንፈልገው መዳም ብቻ ነበር። በምንም አይነት ሚንስ ብዙ አይነት ወይችን አስባለሁ እንደዛ ከዚህ ነገር እንትን ምልበትን መንገድ ማለት ነው። እና የዛኔ ብዙ ጥያቄዎች ነበሩኝ። አሁን እንዴት ነው የራሴን ቤተሰብ መስረት እችላለሁ? እንዴት ነው ሰዎች ጋር ራሱ አሁን ተቀላቅዬ መኖር የምችለው? እና የሚሉ ጥያቄዎች ነበሩ። ከሰው ደግሞ የዛን ጊዜ ደግሞ እያደግኩ ስመጣ ነገሩ በጣም እየበዛብኝ መጣ። እናም የሰው እንትን በጣም ሰው ደግሞ በጣም ትኩረት አድርጎ እንትን ማለት ጀመረ። ዛኔ ጥያቄዎችንም መጠየቅ ጀመረ። በጣም እንትን ማለት ጀመረ። የዛኔ ደግሞ የሆነ ስሜት ሲሰማሽ እንጃ ሰምቶሽ ዛኔ አይደለም ምረሽው እያደግሽ ስትመጪ እቤትም ሄደሽ ታስቢያለሽ እና በጣም ከባድ ነበር። ሃይ ስኩል ገብታ ነው ይሄ? አዎ ከ8 እና 9 7 8 9 በቃ አካባቢ ያለ ማለት ነው። ለምንድን ነው ፋሚሊ መመስረት አልችልም ብለህ ያሰብከው? ምክንያቱም እንደዛ እንጃ ሰው የሚቀርበኝ አይመስለኝም ማለት እንደዛ ሰው የሚያስፈራ ነገር አድርጌ ነበር መስሎ ድሮ። ሃይ ስኩል ምናምን ዴቲንግ ላይፍ አልነበረህም? በሚገርምሽ ሁኔታ 9ኛ ክፍል ሊያልቅ አካባቢ እንደዛ አይነት ነገር ነበር። ከዛም ነው ያደግኩ ስመጣ ነገሮች ኖርማል እንደሆኑ እየተሰማኝ የመጣ የጀመረው ማለት ነው። እያደግኩ ስመጣ ሁላችንም የሆነ አይነት ስቴጅ አለ እንደዛ ነገሮችን ወጣ ብለን የምናስብበት ማለት ነው። እና ሰዎች የዛኔ በደንብ በቃ ተቀበሉኝ ምናምን። ብዙ ሰዎች ጋር አወራለሁ። ብዙ ጓደኞች ነበሩኝ፣ በጣም ብዙ ጓደኞች ነበሩኝ። ከዛ ውስጥ እንደ ወንድሞቼ የማያቸው ጓደኞችም ነበሩኝ። ስም መጥቀስ ከተቻለ ትችላለህ። እንደዛ ሱራፌል፣ የሩቅ ሰው ዩዌድ አሉ ጓደኞቼ እነ ሎል ምናምን በደንብ ሃይ ስኩል ላይ ምናምን ስገባ ማለት ነው
በቃ የዛኔ ሲጀምር ኖርማሊ ራሴን መቀበል እየጀመርኩበት የነበረ ስቴጅ ነበር እና ምንም እንደዚህ አይነት አስተሳሰብ ከአይምሮዬ የወጣ ነበር። የዛኔ ዴት ማድረግም ጀምሬ ነበር። ሃይ ስኩል የዛኔ ያለቀቀህም ኖርማል ነው ማለት ነው ይሄ ነገር ብለህ አልተቀበልከውም? እየተቀበልኩ ነበር ማለት ፉል ያልተቀበልኩት፣ ያው እንደዛ ለመቀበል ጊዜ ይፈልጋል። ፕሮሰሱ እንዴት ነበረ መጨረሻ ላይ ለመቀበል ደረጃ ያደረሰ? ከዛ ወዲህ እንጃ ሲጀምር ራሴን ሳየው እየወደድኩት መጣሁ። ይሄንን አሁን ያለኝን እንትን አሁን ነው ወይዚ ተመለስ ብትኝ ኖርማሊ ይጥፋልህና ወደ ድሮ ፉሊ ተመለስ ብትኝ እሺ አልልሽ። ይሄንን ማንነቴን ወደድኩት። እንጃ ዩኒክ መሆኔ ሲጀምር እንጃ አሁን ላለሁበት ደረጃ እንድደርስ ያደረገኝ እሱ ነው እና እሱን ተቀብዬ ራሴን መውደድ ጀመርኩ አሁን ባለሁበት ወይ ማለት ነው። እና ይሄ ነገር ደግሞ ከማንም አላሳነሰኝም። እንደዛ ከምንም እየገታኝ አይደለም። ምንም አይነት ፔን የለውም። ለምን እንደዛ ራሴን መቀበል ይሻላል። ከዛ ማስበው ሲጀምር የዛኔ ራሴን ከመቀበል አለፍ እንደዚህ አይነት እንትን ያለባቸውን ሰዎች በምችለው መንገድ ማበረታታት ነው። እናም ሶሻል ሚዲያውንም ምናምን አይምሮዬ ውስጥ ይመጣው እኔ በሰዓቱ ይሰማኝ የነበሩ ስሜቶች አሉ። እሱ ስሜቶች ውስጥ ያሉ ሰዎች አሉ። እንደነሱ አይነት ሰዎችን ነገሩ ኖርማል እንደሆነና ተቀብለሽ መኖር እንደምችል አሳይቼ ማበረታታት ነው ፍላጎቴ እየሆነ የመጣው ማለት ነው። ራሴን ፉሊ ተቀብዬ ወድጄው ማለት ነው። እና እንደዛ ነው። አሁን የተቀበልክበት ስቴጅ ላይ ሳትደርስ በፊት የመሀል ላይ የነበረው ስትረግል አለ አይደለ? እሱም ፓርት ይሄ በቃ እኔ ነኝ ኖርማል ነው ብለህ ግን እንድትቀበለው ያደረገ ምክንያት ምንድን ነው? ያው ሞክረሃል፣ ሕክምና ሞክረሃል፣ ጸበል ሞክሬያለሁ ብለኸኛልና መጀመሪያ ራሴ ጋር ጊዜ ሰጥቼ ማውራት ጀመርኩ። ማለት በፊት እንጃ እንደዚህ አይነት ሀሳቦች ሲመጡልኝ መሸሽ ነበር የምሸሸው እና ራሴ ጋር ጊዜ ሰጥቼ እኔ ላይ ቪቲላይጎ አለብኝ እና ቪቲላይጎ እኔ ላይፌ ላይ ያመጣ ያለው ነገር ምንድነው ብዬ መጀመሪያ አሰብኩ። ከዛ ኖርማሊ ከለሬ ብቻ ነው የተቀየረው። ከዛ ምንም አይነት ፔን የተሰማኝ አይደለም፣ ጤናማ ነኝ። እሱን ሳስብ አንደኛ ነገር ብዙ ነገር ይቀልልሻል እንደዛ። ከዛ ደግሞ ራስሽ እንደዛ ቪቲላይጎ ኖሮብሽ ራስሽን በደንብ ታይዋለሽ። ከዛ ራሴን በደንብ ማየት ጀመርኩ ቪቲላይጎ ጋር ማለት ነው። እንደዛ ሳየው ራሴን እግዚአብሔር ይመስገን ምንም እንደዛ የሚያስጠላ ነገር ሆኖ መሰማት አቆመ። በቃ ራሴን ሳየው ደስ እያለኝ መጣ። ጀምር ራስሽን መቀበል የምትጀምሪው ኖርማሊ ራስሽን አይተሽ ስትወጂው ነው። ራሴን አይቼ መውደድ ጀመርኩ እንደዛ እና በቃ ራሴን መቀበል የጀመርኩት እንደዛ። እስኪ አሁን ቲኔጅ ልጆች ይኖራሉ ትምህርት ቤት ውስጥ ገና እየጀመራቸው ያሉና ትልልቅ ሰዎችም ሆነው አክሰፕት ማድረግ ያልቻሉትና ከውጭ ለሚያየው ሰው ለተመልካች እንደ በሽታ ነው የሚቆጥሩትና አንተ እንደ በሽታ ታየዋለህ? ከዛ ለልጆች ውስጥ እስኪ ለሌሎች ሰዎች ማለት የምትፈልገው ነገር ካለ በዚያው አያይዘህ። ያው ቪቲላይጎ ዲስኦርደር ነው። የሜላኒን ሴሎቻችን ሲሞቱ የሚፈጠር ዲስኦርደር ነውና እኔ እንደ በሽታ አላየውም። ምንም አይነት ህመም እኛ ላይ አያስከትልም። ምንም አይነት ህመም አያስከትልም። በዛ ላይ ደግሞ ወደ ሌላ ሰውም አይተላለፍም። አንዳንድ ሰዎች አሉ ነገሩ እንደሚተላለፍ አድርገው አስበው እንደዛ የሚፈሩና የሚሸሹ ሰዎች ማለት ነው። እና የሚተላለፍ ነገር አይደለም። ኖርማሊ ሜላኒን ይሄ ቀለም የሚያመርተው ሴላችን ቀለም ቆዳችን ስኪን ከለር የሚሰጠው ሴላችን እሱ በሚሞትበት ጊዜ የሚፈጠር ዲስኦርደር ነው። እንደዚህ ነው ቪቲላይጎ ማለት። አዲስ የሚመጡ ልጆች የምትላቸው ነገር አለ? ሃይ ስኩል ላሉ አሁን ቲኔጅ ለሆኑ ልጆች? አዎ እንደዛ ምንም የከለር ዲፍረንስ ነው የሚፈጥረው። ከለር ደግሞ የተለያየ አይነት ሰው አለ እዚህ ምድር ላይ። ቪቲላይጎ ሳይኖርም ጥቁር ሰው አለ፣ ነጭ ሰው አለ፣ የተለያየ አይነት ከለር ያለው ሰው አለ። ከለራችሁ ብቻ ነው እንደዛ የተለየው እንጂ እንደ ማንኛውም ሰው
ተመሳሳይ ነን፣ ሁላችንም ደማችን ተመሳሳይ ነው፣ ሁሉ ነገራችን ተመሳሳይ እና ይሄን ያህል ትልቅ ቦታ ሰጥቶ ለሱ እንደዛ ህይወትን እንትን ማለት ተገቢ ነው ብዬ አላስብም። ከልጆቹ በላይ ይሄ ነገር መሰራት ያለበት ሶሳይቲው ላይ ነው። እንደዚህ ከለራቸው ብቻ ነውና የተቀየረው ሌላ አይነት ብዙ አይነት አስተሳሰብ አለ በቪትላይጎ ዙሪያ። እሱን እንጃ መቀየር ቢቻልና ኖርማል እንደዛ የሚጀምራቸው ልጆች ኮምፈርት የሚሰማቸው አይነት ሶሳይቲ መፈጠር አለበት ብዬ አስባለሁ። ልጆቹ እዚህ ጋር ምንም ማድረግ አይችሉም። እንደዛ ሶሳይቲው በሚያሳያቸው ነገር ነው እንደዛ የሚደበሩትም በጣም ብዙ አይነት ነገር ውስጥ የሚገቡት። ከቻለን ሶሳይቲው ላይ ብንሰራ ስለ ነገሩ በደንብ ገለጻ አድርገን ሰው ቢያውቀው ኖርማል ነገር ይሆናል ብዬ አስባለሁ። ቴንክ ዩ በጣም። እስኪ ደግሞ ስለ ስራ ንገረኝ። ከዛ ወደፊት ደግሞ ድሪምህ ምንድን ነው? አሁን እየሰራ ያለሁት የቤተሰብ ስራ ነው። ንግድ ላይ ነው እየሰራ ያለሁት። ሱፍ ቤት አርባ ምንጭ አፈወርቅ ፋሽን። አፈወርቅ ፋሽን ይባላል። ሎኬሽኑን ምናምን አንድ ላይ? ሎኬሽኑ ሲቀላ አደባባይ ከንግድ ባንክ ትንሽ ወረድ ብሎ እና እዛ ነው የምሰራው። የወደፊት ድሪሜ ደግሞ ሞዴል መሆን ነው። ሞዴል መሆን ነው የምትፈልገው? ሞዴል መሆን ነው ፈልገው። ማነው ሮል ሞዴልህ? ሞዴል ለመሆን የፈለክበት ሪዝን ወይ ደግሞ ሰው ካለ? እኔ ሞዴል መሆን ፈልግበት ዋነኛ ምክንያት እንደኔ አይነት ቪቲላይጎ ያለባቸው ሰዎች አሉ በብዛት። እናም እነሱ የሚያዩት ሰው ይፈልጋሉ እንደዛ ትልቅ ደረጃ ደርሶ ለዛውም በቢዩቲ እንትን ማለት ነው። እናም እኔ እንደዛ ሞዴል ሲሆን ምን ያህል ሰዎችን አበረታታ እንደምችል ማሰብ ይችላልሽ። እንደዛ ብዙ ሰዎችን ሞቲቬት አደርጋለሁ። ኖርማሊ ህይወታቸውን ከመምራት አልፈው በውበት ደረጃ ተወዳድረው የፈለጉበት ደረጃ መድረስ እንደሚችሉ ለማሳየት ነው ሞዴል የመሆን ህልሜ ማለት ነው። ለዛ እንትን እንዲሆን ያደርገው። ሞዴሊንግ ተምረሃል ወይ? የመማር እቅድ አለ? አዎ የመማር እቅድ አለኝ እግዚአብሔር ይመስገን። እዚህም የሆነ ኮንታክት ያደረኳቸው ሰዎች አሉ። እሱም የሚሆነውን ደረጃ ሶሻል ሚዲያ ላይ የኔ አካውንት ላይ የሰራው ነው ቪዲዮ። በዚህ እንትን ልጥቀስላቸው። ቤካ ነው ቲክቶክ ላይ ይሰራልኝ። እሺ ከዚህ ከጎን እናስገባላችኋለን አካውንትህን። ቲክቶክ ላይም እየሰራህበት ነው። ያው ችግር አለው ብሎ እንደሚያስቡ ሰዎች ሁሉ እንዴት ነው ይሄ መልክ ሉክ አሁን ይዞልክ የመጣ እድል አለ? እስኪ ሼር ታደርገናለህ እሱን አንድ ላይ? ያው ሶሻል ሚዲያ ስጀምር ይሄንን ተጠቅሜ ነው የጀመርኩት። ብዙም ኤክስፒሪየንሱን አልነበረኝም። ከዛ ያው አዲስ ነገር ሰው ሲያይ እንደዛ ይዘዋል፣ ሁክ ይሆናል። እዛ ጠቅሞኛል። እናም አሁን በሞዴሊንጉ ሲሄድ የብዙ ሰዎችን ትኩረት እንዲስብ ያደረገው ዩኒክ የሆነ ሉኬ ነው። ደግሞ በጣም ያምራል። አመሰግናለሁ። አንድ ሶሻል ሚዲያ ላይ እንደውም ያንተን ፎቶ ክሊፕ እያደረጉ እያሰሩበትም ሁሉ አይቻለሁ። አላጋጠመህም? አይቻለሁ። እኔም ያየሁት አለ እንደዛ እና አሁን በጣም ደስተኛ ነኝ ባለኝ ሉክ በጣም ደስተኛ ነኝ እግዚአብሔር ይመስገን። እስኪ ከሞዴሊንግ ጋር ተያይዞ እንትና ምሳሌ ነው የምትለው ሰው አለ? ወደፊት ራስህን የቱ ጋር ታየዋለህ? ከድሮ ጀምሮ ማከብረውና መወደው ሞዴል አለ እንደዛ አማን። ሲጀምር በጣም ሞቲቬት እንደሆን አድርጎኛል። የዛኔ እሱ ቪትላይጎን ተጠቅሞ እኔ በቪትላይጎ በመፈራበት ጊዜ እሱ ቪትላይጎን ተጠቅሞ እንደዛ እንደ ቢዝነስም ብትሄጂ እንደ ሶሻል ሚዲያ ብትሄጂ እየተጠቀመበት ነበር። አማን ቪትላይጎ አለበት እና ሞዴልም ነው እና አማን በጣም አከብረውና የምወደው ሰው ነው። አንድ ቀን ትገናኛላችሁ ብዬ ተስፋ አደርጋለሁ። ደስ ይለኛል እግዚአብሔር ቢያደርግልኝ። አንድ መድረክ ላይ እየሰራችሁ ምኞታችን ነው እንዲሳካልህ። መጨረሻ ራስህን የቱ ጋር ታየዋለህ በሞዴሊንጉ? ምን አይነት ሞዴል ነው መሆን የምትፈልገው? በሞዴሊንጉ ትልቅ ደረጃ ደርሼ በጣም ትልቅ ደረጃ ደርሼ ከሀገር ውስጥም አልፎ ኢንተርናሽናል ሞዴል ሆኜ እንደዛ ለብዙ ኢትዮጵያውያንም ሆነ ውጭ ሀገርም እንደዚህ ቪትላይጎ ላለባቸው ሰዎች
እንደዛ ሞቲቬሽን መሆን ፈልጋለሁ። ቁመትክ ስንት ነው? ቁመቴ ሜትር ከ84 ነው። ሜትር ከ84 አንተን ኮንታክት ማድረግ የሚፈልጉ የውጭም የሀገር ውስጥ ኤጀንሲዎች ካሉ በየትኛው ሶሻል ሚዲያ ነው ብዙ ጊዜ አክቲቭ የምትሆነው? አዎ ሶሻል ሚዲያን እንዳልሽው እዚህ ጋር እናስቀምጥላችኋለን። በቲክቶክም ማግኘት ይቻላል፣ በኢንስታግራምም በቴሌግራምም ይቻላል። እሱን እናስቀምጥላችኋለን። ሶሻል ሚዲያ አቀባበሉ እንዴት ነበረ ስትጀምር? ሶሻል ሚዲያ እግዚአብሔር ይመስገን አሪፍ ነበረ። የመጀመሪያ ቪዲዮን ሰራው፣ ከዛም ሳይ ብዙ ኮሜንቶች ተጻፉልኝ እንደዛ እና ከዛ ሳያቸው ኮሜንቶችን ብዙ ቪትላይጎ ያለባቸው ሰዎች አናገሩኝ። እንደዛ ኮንፊደንስ በጣም ደስ ይላል። እነሱም ያሉበትን ሁኔታ እንደዛ እና በጣም ሞቲቬት አድርገናል ምናምን የሚል ኮሜንት ደረሰኝ፣ በኢንቦክስም ጻፉልኝ። እሱን አየውና አንድ ቪዲዮ ሰርቼ ይሄን ያህል ሰው ማበረታታና ሞቲቬት ማድረግ የምችል ከሆነ ለምን ዴይ ቱ ዴይ እንደዛ እየሰራው አለቅም የሚል ነገር መጣልኝ። ከዛ ቪዲዮዎችን መስራት ጀመርኩ። መጀመሪያ ቪዲዮ መስራት ስጀምር ስለ ቪትላይጎ እና ሰው ያለው የተሳሳተ አመለካከትን የሚያሳይ ነገር ነበር የሰራሁት በመጀመሪያ። እናም እነሱ ቪዲዮዎችን አሪፍ መታየት ጀመሩ፣ ሰውን ፎሎ ማድረግ ጀመረ እና አሪፍ እንቅስቃሴ ሶሻል ሚዲያ እንደዛ እንትን ማለት ጀመር እና እንደዛ የሚጻፉ ኮሜንቶች አሉ፣ በኢንቦክስ የሚልኩልኝ ሰዎች አሉ። እግዚአብሔር ይመስገን አብዛኞቹ ፖዚቲቭ ናቸው። ቪትላይጎ ካለባቸው ሰዎች ይደርሰኛል እና ብዙም የሚያበረታቱኝ ሰዎች ነበሩ። እናም እንደዛም ደግሞ ኔጋቲቭ ኮሜንቶችም ይጻፋሉ። ያው ሁሌም ቢሆን ኔጋቲቭ ነገር አይጠፋም የሆነ ነገር ስትሰሪ። እሱን አንቺ እያየሽ እንደዛ እያለፍሽ ማሰሪ ከሆነ ብዙ ወደኋላ ሊያስቀርሽ የሚፈልግ ሰው ይኖራል። ብዙ አይነት ኮሜንቶችን ይጽፉልሻል፣ ብዙ አይነት ኢንቦክስ የሚያደርግልሽ ሰው ይኖራል። ለምሳሌ በጣም አንተ ያልወደድከው ቀልድን ብለው ከዛ የእውነትም የተናገሩት የምታስተዋውቁ ሰው ንግግር አለ? ሰዎች ይህንን ለሌላ ሰው ድጋሚ ባይሉት የምትለው አለ? ግን አሁን እያንዳንዱን ቃላት መጥቀስ አልፈልግም፣ ግን አለ የተናገሩት ነገር እና በኮሜንትም የሚጽፉ ሰዎች አሉ። ግን ሶሻል ሚዲያ ላይ ስትወጪ ይሄ ነገር እንዳለ አምነሽ ስለምትወጪ ቦታ መስጠት የለብሽም። እንደዛ ለሰው ለሚሰጠኝ ኮሜንት እንደዛ ቦታ መስጠት ሰው ብሆን እዚህ ደረጃ አልደርስም። ሶሻል ሚዲያው ላይም እስከዚህ እንትን አይደለም። እንደዛ ብዙ ፖዚቲቭ ሰው እንዳለ ኔጋቲቭ ሰው እንዳለ አምኜ ነው ተቀብዬ ወጣሁት። ግን ማለት እዚህ ምድር ላይ ፖዚቲቭ መሆን የተቻለ ኔጋቲቭ ባይኮን ማለት እንደዛ የሆነ መጥፎ ነገር ስትጽፊ አንቺ የምትጠቀሚ ምንም ነገር የለም ማለት ያንቺ ህይወት ላይ የሚጨምረው ምንም ነገር የለም። ለዚህ ባጽፊ ኖርማል ኒውትራል መሆን ይቻላል። እነሱ ዛሬ የሚናገሩት ነገር የኔ ሶሻል ሚዲያ ላይ የሚጽፉት ነገር እኔም ብቻ አይደለም እንደዛ የሚነካው። እንደኔ ቪትላይጎ ያለባቸው ብዙ የሚከተሉኝ ሰዎች አሉ። እነሱንም እንደዛ እንትን ይላልና ኔጋቲቭ ነገር ባይጽፉ ነው የምለው። ብቻ እንጂ አብዛኛው ሰው አሪፍ እንትን ያለው እና በጣም አመሰግናለሁ። ሲጀምር እግዚአብሔር ያክብርልኝ። ለፎሎወሮቼም ፎሎ ባያረጉኝም እያዩኝ ላይክ ለሚያደርጉ ብቻ አሪፍ የሆነ ፖዚቲቭ ነገር ለሚያሳዩኝ ሰዎች ሁሉ እግዚአብሔር ይስጥልኝ። እሺ በመጨረሻ አጠቃለህ ማስተላለፍ የምትፈልገው መልእክት ካለ፣ ከዛ ደግሞ ይሄን ባደርግ የምትለው ወይ ደግሞ አልተናገርኩም ይሄ ይቀረኛል የምትለው ነገር ካለ ጨምረህ። አዎ አሁን ሶሻል ሚዲያ ላይ በጣም ብዙ የሚያግዙኝ ሰዎች አሉ። ከጀመርኩኝ በጣም ትንሽ ጊዜ ነው። ያው እንዳጀማመር አሪፍ ነው እግዚአብሔር ይመስገንና ስም መጥቀስ ማልችለው በጣም የሚያግዙኝ ሰዎች አሉ። እግዚአብሔር ያክብርልኝ። እነሱ ባይኖሩ እስካሁን የደረስኩበት ደረጃ አልደርስም። ለዛ ደግሞ እህቴ በጣም ላመሰግናት ወዳለው። በጣም እንደዚህ ደግፋኝ እስከዚህ ጊዜ እሷ ናት በደንብ ሳፖርት የምታደርገኝ፣ እንደዚህ አይነት ነገር ላይ በደንብ እውቀት ያላት። ቤተሰቦቼም በጣም ኦፕን ናቸው፣ እንደዛ አልያዙኝም።
ሶሻል ሚዲያ ላይ እነሱም ያግዙኛል። እናም ደግሞ ማህበረሰቡ እስካሁን ላሳየኝ ፍቅር በጣም አድርጌ አመሰግናለሁ። ሌላ ደግሞ ማለት እንፈልገው ነገር ቪቲላይጎ ያለበት ሰው ማለት ቪቲላይጎ ወደ ሌላ ሰው አይተላለፍ። ያ ሰው ቪቲላይጎ ካለበት እላዩ ላይ ነው ራሱ ላይ ነው እና የሚኖረው ሌላ ሰው ህይወት ላይ ምንም የሚያመጣው ተጽዕኖ የለም እና ሰዎችም በቻሉት መጠን እነሱ ላይ ምንም አይነት ኢፌክት ማያመጣ ከሆነ ይሄን ነገር ኦፕን ሆነው ቢቀበሉትና የተለያየ አይነት አስተያየት ባይሰጡበት ማለት የሆነ ነገር ስለተሰማን ማውራት እንችላለን ማለት አይደለም። ስናወራ የሌላ ሰውን እንትን እንጎዳለን እና ማለት በተለይ ደግሞ ህፃናት ከሆኑ ባይጠይቋቸው ኖርማሊ አይተው ቢቀበሉ ምንም ነገር እነሱ ጋር እንደዚህ ባይጠይቋቸው በጣም ደስ ይላል። ማለት ኖርማሊ ህፃናት ሲሆኑ ኖርማል እንደዚህ አይነት አስተሳሰብ ነፃ ሆነው ነው ማደግ ያለባቸው። ብዙ ቢጠበቅባቸው ነገሮች አሉ፣ ትምህርት አለ፣ ብዙ ነገር አለ። ይሄ ጭንቀት ሊሆንባቸው አይገባም። እነሱ ወደውና ፍቅር ያመጡት ነገር አይደለም፣ እንደዛ የተሰጣቸው ነገር ነው። እናም አብዛኛው ሰው ለሚጠይቀው ጥያቄ መልስን እነሱ ሊሰጡ አይችሉም እንደዛ። ምክንያቱም ህፃን ናቸው፣ ብዙ የሚያውቁት ነገር የለም። ለዚህ ጥያቄ ባይጠየቅ እንደዛ ህፃናት ከሆኑ ጥያቄ ባይጠየቅ፣ ትላልቅም ከሆኑ ኖርማሊ የሌላ ሰው ላይፍ ላይ ምንም አይነት ኢፌክት ማያመጣ ከሆነ መቀበል ብንቀበል እንደዛ ኔጋቲቭ የሆኑ እንትኖችን ባንሰጥ ኦፕን ብንሆን በጣም አሪፍ ይመስለኛል። ለቪቲላይጎ ብቻ ሳይሆን ለብዙ ነገሮች እንደዛ ሰዎችን በኔጋቲቭ እንትን ከምናስጨንቃቸው ወይ ዝም ማለት ኒውትራል መሆን ወይ ደግሞ ማበረታታትና እንትን ማለት ያስፈልጋል ብዬ አስባለሁ። ቪቲላይጎ አንተ ላይ እንትን ከማለቱ ከመጀመሩ ከመነሳቱ በላይ የሰዎች ኮሜንት ሞር እንትና አፍታ አድርጓል ወይ እንደዚህ አይነት ቪቲላይጎ አንቺ ላይ የሚያመጣው ምንም አይነት ህመም የለም እና ሰው ምን ይላል የሚለውን ነገር ነው ተጨነቂው እና ሰው በሚያሳይሽ ሪአክሽን ላይ ተመስጠሽ ነው የሚሰማሽ እና አብዛኛውን ጊዜ የሰው አስተያየት ነው ከባዱ እና በጣም ተጽዕኖ አለው እያስባለሁ። በጣም አሁን ላይ አድጌ ብዙ ነገር አውቄያለሁ እና አሁን ምንም ላይ መስለኝ ይችላል፣ ግን ህፃን እያለሁ የሚሰማኝ ስሜትን አውቀዋለሁ። ምንም ቢሆን አይረሳሽም፣ ታልፊያለሽ እንጂ አርሽም። አሁን ያለሽ ህይወት ላይም የሆነ አይነት ተጽዕኖ ይኖረዋል እና በደንብ ስለ ቪቲላይጎ ሰው ቢያውቅ አሁን ያለው አስተሳሰብ ይቀየራል ብዬ አስባለሁ። ያው ከዚህ በኋላ ብዙ ሚዲያ ላይ በሞዴሊንግም ስለምናይክ ከእናንተም አልፎ አዌርነሱን የሚፈጥሩ ተጨማሪ ሰዎች እንግዲህ አንተን አይተው እንደሚወጡ ተስፋ እናደርጋለን። እኔም እንደዛ የሆኑ ሰዎችን አበረታታለሁ። ምክንያቱም ማህበረሰቡ ስገምት ያነሰው ስለዚህ ያለው እውቀት ነው፣ ስለ ቪቲላይጎ ያለው ኢንፎርሜሽን የለውም በደንብ። እሱ በደንብ ለማህበረሰቡ ገለጻ ከተደረገ አሁን ያለው አስተሳሰብ ይቀየራል ብዬ አስባለሁ። በትክክል ዋናው እሱ ነው። ሶሻል ሚዲያም አሁን በደንብ መጠቀም ያለብን በእንደዚህ አይነት ወይ ይመስለኛል። አዌርነስ ለመፍጠሩ ላይ ያው ሰው አዌርነስ ካለው እንደዚህ አይሆንም። ኦፍ ኮርስ ለነገሩ አለማወቅ ነው አይደለ እንደዚህ የሚያደርገው። ያው አንተን ምንም አፌክት ያላደረገ ነገር ከአንተ ውጪ 100 ሌላ ሰዎች የሚያሳስብ ከሆነ ትንሽ የሚያስጨንቅ ይመስለኛል። አለማወቃቸውም ይመስለኛል ደግሞ ከቤተሰብ ከቅርብ ሰውም አካባቢ ምንም አፌክት ያደረገ ነገር የለም። ያው ቤተሰብ በጣም ይጨነቃሉ። አሁን ሳይሆን የዛኔ በጣም ይጨነቃሉ። ስለኔ ምን ይሰማዋል የሚለው ነገር ያስጨንቃቸዋል። እና ማህበረሰቡ ሰው እንዴት ነው እሱ የሚቀበለው የሚለው ነገር ያስጨንቃቸዋል። እና እናቴ በጣም ትጨነቃለች፣ እህቴም አባቴም በጣም ይጨነቃሉ። እሱ ነገር የዛኔ አፌክት ያደርግሻል። እነሱ ለአንቺ ሲጨነቁ አንቺ ለሰው ያው ጭንቀት መሆን
ያው ብዙ አይነት ገጠመኞች ይገጥሙሻል እንደዚህ ስትሆኚ ማለት ነው። ብዙ ሰዎች ብዙ ነገር ብለውኛል እና ማረሳቸውን እንገራቸው። በብዛት መንገድ ላይ ሲሄድ ትላልቅ ሰዎች ያስቆሙኛል። በመጥፎ ነገር አስበው ሳይሆን ያው እነሱም ሊነግሩኝ ማለት ነው ይሄን ተጠቃሚ ይሄንን አድርጊ እያሉ። ሐዋሳ ነበርና ልጆች ጋር ትሪፕ ሄደን ነበር። እናም በመንገድ እየተራመድን የሆኑ ሁለት ትላልቅ ሰዎች አስቆሙኝና የሆነ ዛፍ አሳዩኝ። ከዛ ይሄን ዛፍ ታውቀዋለህ እንዴ? እኮ ቢት ላይ ያድናል ምናምን አሉ። ከዛ እሺ ምንድነው ማደርገው ምናምን አልኳቸው። ከዛ ፍሬውን ውሰደውና ከዛ ቁላው ከዛ እንደዛ ፈጭተህ ምናምን ተቀባው አሉኝ። ተቀብለህ ሞከርካችሁ? አልሞክርም። እንደዛ ብዙ ሰው የሚለኝን ነገር ከሞከርኩ በጣም ከባድ ነው እንዴ? በጣም ብዙ ነገር ትባያለሽ። ጸበል ሂድ አሁን አስቆሞኝ መንገድ ላይ እዚህ አዲስ አበባ ያኔ ነበር ነው። ከዛ አንዳንድ ሰው የሚያወራው ነገር ሰውን ሊጎዳ እንደሚችል አያውቅም እና አስቆመችኝና ከዛ ባለቤቷ ጋር ነበረች፣ እኔ እህቴ ጋር ወክ እያደረኩ ነው። ከዛ ሸንኮራ ዮሐንስ ሄደሃል እንዴ አለች። ሸንኮራ ዮሐንስ ሄጃለሁ ግን ብዙም አልቆየሁም። ከዛ ሸንኮራ ዮሐንስ ሄደሃል እንዴ ምናምን አለች። አዎ ሄጃለሁ። እዛ እምነት ተቀብተህ ጸበል እንትን ብለህ ሞክረሃል እንዴ ምናምን አለች። ከዛ አዎ ሞክሬያለሁ ምናምን አልኩ። ከዛ ምን የመሰለ ልጅ እህት እስቲ አሳዝነው ትላለች። ይሄ ነገር ባይኖርብህ ምናምን አይነት እንትን ማለት ነው። ግን እነሱ በኔጋቲቭ አስበው አይደለም ያወሩት። አንዴ ደግሞ የሆነች ሴትዮ ሱፐርማርኬት ገባውና ከዛ አንተ የአፈወርቅ ልጅ ነህ እንዴ ምናምን አለች። አባቴ ስሙ አፈወርቅ ነው እና የአፈወርቅ ልጅ ነህ እንዴ ምናምን አለች። ከዛ አፈወርቅ ልጅ ነኝ ምናምን። ከዛ ምን የመሰለ ልጅ ነበር እኮ የወለደው አለች። እና በሰዓቱ እነሱ በሌላ ነገር አስበው ላያወሩ ይችላሉ። እና እንደዚህ አይነት ብዙ አይነት ገጠመኝ ገጥሞኛልና አሁን ሰዓት ለመጠቀም ብቻ እንደዚህ ብዙ ይባላል። ሲያልፍ ያስቃል። አሁን ያስቀኛል። በሰዓቱ ያው ይሰማሻል። ትንሽ ይደብራል። ይደብራል። እሺ ቤኪ ስለመጣ በጣም ደስ ብሎናል። እናመሰግናለን እንግዳችን ስለሆንክ። ከዛ ደግሞ በብዙ ትልልቅ ስራዎች ደግሞ እንደምናይ ተስፋ እናደርጋለን። ምኞታችን ነው። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። እግዚአብሔር ይስጥልኝ። እናም ብዙ ስራ ሰርቼ ትልቅ ደረጃ ደርሼ እንደማሳያችሁ በጣም እርግጠኛ ነኝ እና የዛኔም ተመልሼ መጥቼ በደስታ እንትን እንላለን። ስኬትክን ደግሞ አንድ ቀን እናወራዋለን አንድ ላይ ብዬ ተስፋ አደርጋለሁ። በጣም እናወራዋለን እና እጅግ በጣም አድርጌ አመሰግናችኋለሁ። እሺ ቴንኪው ቤኪ።